you know የታዘብኩት አንድ ነገር ቢኖር አንዳንድ ጓደኞች አሉ ስኬታማ እንድትሆኑ ይፈልጋሉ ግን ደግሞ ከነሱ ውጭ ስኬታማ እንድትሆኑ አይፈልጉም ስኬታማ እንድትሆኑ ይፈልጋሉ ግን ደግሞ ከነሱ በላይ እንዲሳካላቸው አይፈልጉም ስኬታማ እንድትሆኑ ይፈልጋሉ ግን ደግሞ ግዴታ እነሱን እየጎተታችሁ ማደግ እንዳለባችሁ ራሳቸው አምነው የኖሩ ሰዎች ናቸው you know እነዚህ ጓደኞች እኮ ራሳቸው ማሳደግና ራሳቸው መጎተት የከበዳቸው ሰዎች ናቸው ራሳችሁ መጎተት ከከበዳችሁ እንዴት ነው እኔ እናንተ እንድጎተት የምትጠብቁኝ ከባድ ነው በጣም እኔ እድሜ ልኬ ጓደኛዬ ለመጎተት የሞከርኩኝ ሰው ነኝ ግን አልተሳካልኝም ትርፉ ድካም ነበረ you know even ጎትቼ የሆነ ደረጃ ደርሼ okay please at least አሁን go ahead and ራስን ጎትት ማለት ስጀምር የሚቀየመኝ ጓደኛ I don't need them anymore in my life I'd rather be alone I'd rather be ብቸኛ ጓደኛ ሳይኖር ብቀር ይሻለኛል እኔ እውነት ለመናገር ያንስታን ስለዚህ እንደዚህ አይነት ጓደኛ ህይወታችሁ ውስጥ ካለ እኔም ካላለፈልኝ እናንተ ብቻ እንዳያልፍላችሁ እኔ ሳልሰራ ቁጭ ብዬ አንተ ከተሳካለ እየለፋ ተሳክቶልህ እኔም እንዲሳካልኝ ይፈልጋለሁ የሚል ጓደኛ ካለ ማለት ነው ልንገራችሁ come on man wake up በሉት ያ ሰው ተረዳችሁኝ be responsible for yourself let me work for myself work for yourself and ሁለታችንም አሪፍ ኤነርጂ ማች አድርገን ተጋግዘን ቡም እናደርጋለን እንጂ እኔ ብቻ እየለፋው አንተ ቁጭ ብለህ ያየኸኝ don't expect me to come back and help you again and again and again when you cannot help yourself ብዙዎቻችሁ በጓደኞቻችሁና ካጠገባችሁ ባሉት ሰዎች ነው የምትጎተቱት come on man like I don't want to ወደዛ ህይወት መግባት አልፈልግም ካሁን በኋላ I want to work I want to be successful I want to be disciplined I want to achieve levels that nobody has achieved and this is the challenge and the standard that I gave myself ራሴን የሰጠሁት ስታንዳርድ ነው ውሳኔ ነው ተረዳችሁ ጉራ አይደለም so all of us ራሳችን ሃይ ስታንዳርድ ላይ እናስቀምጠው እሱ ስታንዳርድ ማች ለማድረግና ኪፕ ለማድረግ ደግሞ እንጣር በዲሲፕሊን ማለት ነው የምንፈልገው በር ይከፈትልናል የምንፈልገው የህይወት ደረጃ እንደርሳለን ማለት ነው ማርች 28 በዋሽንግተን ዲሲ the Warner Theater ኢቨንት ይኖረኛል ቡክ አድርጉ ቲኬታችሁ ሊንክ ባዮ ላይ ያለ ሚስ እንዳታደርጉት ዋሽንግተን ዲሲ ከሆናችሁ